እግዚአብሔርን መፍራት ጥበብ ነው የጥበብ ሁሉ መጀመሪያ ከኃጢአት መራቅ ማስተዋል ነው ሃሌሉያ እግዚአብሔርን መፍራት ጥበብ ነው የጥበብ ሁሉ መጀመሪያ ከኃጢአት መራቅ ማስተዋል ነው ሃሌሉያ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ወለላይቷ ቅድስት ድንግል ማርያም የተመሰገነችውን እኔ በጣም ደህና ነኝ። ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልላችሁ፣ እንደ ምድር አሸዋ ብዝት ትበሉልኝ። እኔ በጣም ደህና ነኝ። ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ብታበረታቱኝና አብረን ተያይዘን ብንወነጨፍ ትላላችሁ። ለማንኛውም ደህና ናችሁ? እኔ በጣም ደህና ነኝ፣ ይመስገነው አለሁ ደህና ነኝ። እና ስራ እንዴት ይዛችኋል? በስደት እንደኔ ሰው ቤት የምትሰሩ ልጆች፣ ሌሎቹም ደህና ናችሁ? ስራ እንዴት ነው? ጥሩ ነው? ሰሞኑን በቲክቶክ መንደር ሲዘዋወር የነበረ አንድ አስፈላጊ ያልሆነ ቪዲዮ ነበርና ጥሩ ያልሆነ ቪዲዮ ነው። አላቅም እንግዲህ ሌሎቹ በጥሩ መንገድ አይታችሁት ከሆነ አላቅም። ለኔ ግን ብዙም አልተመቸኝም። በመግቢያ ላይ እንዳያችሁት ነውና እርግጥ ነኝ እኔም ሆንኩኝ አብዛኛው ከኢትዮጵያ የሚወጣ ሰው ለስራ ብሎ ነው የሚወጣው፣ አብዛኛው ማለት ነው። ሌሎቹ ለሚወጡበት የራሳቸው ምክንያት ይኖራቸዋል። እኛ ደግሞ ስንወጣ ለስራና ለስራ ብቻ ብለን ነው የምንወጣውና ያው ልጅቷ በቪዲዮ ላይ እንደተመለከታችሁት ሞግዚት ነችና የቤት ሰራተኛ ነች፣ ሞግዚት ነች። ልትንከባከብ ነው የገባችው። የኔ እናት አሁን እያደረግሽው ያለው ነገር ግን አግባብ አይመስለኝም፣ በጭራሽ አግባብ አይደለም። እንኳን የነሱን ልጆች መተሽ እንኳን የነሱን አሮጊቶች መተሽ ይቅርና እንደዚሁም ራሱ ጥሩ ስም የለንም። ተይ እባክሽ ተይ። በመጥፎ ለነገሩ ጥሩ ስም ስለሌለን ያው መጥፎ ስም ሲደመር መጥፎ ነው ብለሽ ነው። ለማንኛውም ግን ስራችሁ ሞግዚት ወይንም ሕፃን ማሳደግ ወይም ጽዳት ወይም ምግብ ለሆናችሁ ሰዎች እንደኛ ስራ ጥግር የማያረጋችሁ ሰዎች ተው ባካችሁ፣ እግዚአብሔርን አመስግኙ። እርግጠኛ ነኝ እኔ ባንቺ መፍረድ አልችልም፣ ግን አሮጊቷን ብቻ የምትንከባከቢ ከሆነ እግዚአብሔር ይመስገን በይ። ምክንያቱም እኛ ጋር አሉ፣ እኔም ያሳለፍኩበት መንገድ ስለሆነ ማለት ነው። የቤት ጽዳት፣ ምግብ፣ ልጆች ቴከር ማድረግ፣ አሮጊት መጠበቅ ወይንም መንከባከብ ማለት ነው። ሙሉ የቤት ስራ ኃላፊነቱን የምንወስደው እኛ ነን። የእውነት ለመናገር እኔ እንደዛ ነው የምሰራው ማለት ነው። ሁሉንም የቤትነቱን ኃላፊነት እኔ ነኝ የምወስደው። ያው የሆነ ጊዜ ያው ሰፖርት ያደርጉኛል አልዋሽም፣ ግን እንደ ሰራተኛ ይሄ ለምግብ ሌላ፣ ለጽዳት ሌላ፣ አሮጊት ለመጠበቅ ሌላ፣ ህጻናት ለመጠበቅ ሌላ ብሎ ሰራተኛ እኛ ጋር የለም። እሺ እኛ ጋር የለም። እና እኔ ሳይሽ እንግዲህ ያው ፊዚካል ምቾትና ያለመመቸትን ብዙ እንኳን ባሳብቅም በወፈረ አይደለም ተመችሽ አልተመችሽም ብዬ ጅጅ ላደረግሽ አይደለም። ስራው የማይመችሽ ከሆነ መቀየር፣ በቃ ስራው ካልተመቸሽ መተው እንጂ እውነት ለመናገር ትልቅ ሰው ናት፣ አሮጊት ናት፣ እንደዚህ መምታት ጭራሽ ህፃንም ቢሆን አሮጊትም ቢሆን መምታት አይጠበቅብሽም። አሁን እንግዲህ በሶሻል ሚዲያ አረቦቹ በደንብ ነው የሚያዩት። የኔ ሴትዮ ቀኑን ሙሉ ስልኳ ላይ ነው የምትጣደው፣ ቲክቶክ ላይ ነው ተጥዳ የምትቀመጠውና እርግጠኛ ነኝ ያንቺን ማሰሪ አንድ ቀን ወይ ልጇ ትሆናለች። አሁን እንግዲህ እየገፈተርሻት የመታሻት በጥፊ ታለች። እና ሁሉም የኢትዮጵያን ሰራተኞች አንቺ ባጠፋሽው ጥፋት ሁሉም የኢትዮጵያ ሰራተኞች ሁሉም አረብ ሀገር የሚሰሩት በስራቸው ምንም ባላጠፉት ስራቸው ጥሩ ስም እንዲሰጣቸው እያረግሽ አይደለም እውነት ለመናገር። እና ከዚህ ድርጊትሽ ብትቆጠቢ። በዛ ላይ ደግሞ መዝሙር እየዘመርሽ ይመስለኛል። እና እዚሁ ጋር ጥፋት እዚሁ ጋር ልማት እንዴት ነው ነገሩና አንዱን ያዥ እውነት አንዱን ያዥ። እና በተለይ አረብ ሀገር ለሚመጣ
አዲስ ለሚመጡ ልጆች እንደዚህ አይነቱን ነገር ባታስተምሩ፣ ወጣ ያለ ነገር አታስተምሩ በእናታችሁ። ምክንያቱም አይታችኋል ሳውዲ አረቢያ ላይ በጣም ልጆች በራብ እየተጎዱ ነው፣ እየተመቱ ነው፣ እየተገደሉ ነው። ስራ አጥቶ በየአጃዛው ቤት በየቤቱ ቁጭ ብሎ ስራ እየተጠባበቁ ነው። እኛ ደግሞ ኢቭን ስራ ያለን ልጆች አባካችሁ እግዚአብሔርን ያመሰገን ስራችን በአግባብ እንስራ። እንደውም እውነት ለመናገር የኢትዮጵያ ሰራተኞች ወይንም እኛ ሀበሻዎች እግዚአብሔር ይስጥን ማለት ጎበዞች ለስራ ወደኋላ አንልም። ደከመንን የማናቅ ቢሆን ሀበሻ ነው። ሀበሻ በስነ ስርዓቱ ነው ስራ የሚሰራው። የእውነት እኔ እንግዲህ ከራሴ ይሁን ካየኋቸው አንዳንድ ሀበሻዎች ወይንም አንዳንድ ልጆች ስራቸውን በአግባቡ ነው የሚሰሩት። እንትን አይሄዱም ከመዳም ጋር ወይንም ከአሰሪያቸው ጋር ፉክክር አይሄዱም። አሰሪያቿ ከቤት ወጣች አልወጣች ተኛች ምንም እንትን የለውም ማለት ነው። አንዳንዱ ልጆች ለማስመሰል የሚሰሩ አሉ። ማለት እኛ የመጣነው ስራ ነው። ስራችን ወደን አክብረን መስራት አለብን። እነሱ ብቻ ሳይሆኑ ኢትዮጵያ ውስጥ ራሱ የሆነ ስራ ተቀጥራችሁ ስትሰሩ ስራችሁን ወዳችሁ አክብራችሁ በሰዓታችሁ ካልተገናኛችሁ ምኑን ሰራችሁ ምኑን ደሞዝ ተካፈላችሁ? እና አንዳንዶቻችሁ ልክ መዳም ከቤት ስትወጣ ስልክ መያዝ እንዳለ ሆኖ ግን ስራችሁ ላይ መጀመሪያ ስራችሁ ላይ መብላት ካለባችሁ ብሉ፣ መጠጣት ካለባችሁ ጠጡ፣ ማረፍ ካለባችሁ እረፉ። ከዛ በኋላ ነው ስልክ መያዝ ያለባችሁ ብዬ አምናለሁ። እና ራሳችሁን ጠብቁ። እንደዚህ አይነቱ ነገር ደግሞ መጥፎ ነገር አታድርጉ። ሰውን አትምቱ። አሁን እንግዲህ አንቺ እንደዚህ ዊልቸር ላይ ተቀምጣለች። አይኖ ሊረብሹ እኮ ይችላሉ። አይረብሹም አሮጊቶች። አንዳንዱ ታማሚዎች ህመማቸው ራሱ ከ5 በላይ ህመም ያለበት ሰው አለ። ስለዚህ ከህመሙ በላይ የሆነ ወይ እናት ትሆናለች የታመመችው ለልጆቿ ሰራተኛ መጥፎ ሆና እንኳን ተናግራብሽ ከሆነ በቃ ትልቅ ሰው እንደዛን አይደለም የሚያስበው። አንቺ መታገስ አለብሽ እንጂ ለመምታት መሞክር ወይንም መምታት የለብሽም። በተለይ አረቦቹ የሚጠሉት ነገር ቢኖሩ ልጆቻቸውን የሚመታ ሰው። በቃ ለልጆቻቸው እረፍት የማይሰጥ ሰራተኛ አይፈልጉም በጭራሽ ማለት ነው። በቃ እንዲህ ራሱ ልጆቻችሁ አይቷችሁ እናንተን ካልወደዳችሁ እነሱ አይወዷችሁ፣ በጭራሽ አይወዷችሁ፣ በጭራሽ ማለት ነው። እነሱ ራሱ ስራዋን እየሰራች ጎበዝ ሰራተኛ ብትሆን ልጆቻቸው የማይወድ ልጆቻቸው ሰራተኛዋ ጋር የማይቀርብ ከሆነ ያላችሁ አማራጭ ሰራተኛ መቀየር ነው። ሌላ አማራጭ የላችሁም ማለት ነውና አንቺ እንግዲህ በካሜራ ፊት ለፊት እንደዚህ የመታሻት ከካሜራ ጀርባ ደግሞ እግዚአብሔር ነው የሚያውቀው ምን ያህል እንደምትመቻትና እንደዛ አታድርጊ። ምክንያቱም እኛ እግዚአብሔር ይመስገን ጤና አለን። እሱ ግን ለዛሬ ነው፣ ነገ ምን እንደምንሆን አናውቅም። ምክንያቱም እሷ ትድን ይሆናል፣ አንቺ ደግሞ እሷን ቦታ ትተኪ ይሆናል ዊልቸር ላይ ቁጭ ብለሽና ጊዜ ሁሉ ነገር ቋሚ አይደለም፣ ተቀያያር ነው። ስለዚህ አንዳንድ ነገሮችን ስናስብ ነገስ ብለን እናስብ፣ ለዛሬ ብቻ ሳይሆን እኔስ ነገ እታመማለሁ ለምን እንደዚህ ያደርጋለሁ። አሁን እናትሽ ብትሆን ወይ ሀገርሽ ብቻ ዘመድሽ ብትሆን እንደዛ ብትታመምና ዊልቸር ላይ ቁጭ ብላ ሌላ ሰራተኛ ቀጥረሽ እንደዚህ የምትመታት ቢሆን ምን ያህል እንደሚሰማሽ ታውቂያለሽ። እና አብዛኛው የኢትዮጵያ የሚመጡ ልጆች ደግሞ በጣም አሁን ጊዜ ላይ ችግር ላይ ናቸው። እንኳን አንቺ ሶሻል ሚዲያ ላይ እንደዚህ እየመታሽ ፕሮሞት አድርገሽ ይቅርና አንገታችን ደፍተን እንኳን ሰርተን እንብላ ባልን እንኳን እየተከበርን አይደለም። እና አንዳንድ ጊዜ መከበር በከንፈር ይላል ሀገሬ ሰው። ራስሽ ስታከብሪ ሌሎቹ ስታከብሪ አንቺንም ሰዎች ያከብሩሻል ብለን መናገር እና ከሀገር ቤት የመጣ ነው ለስራ ነው። ስራና ለስራ ነው። ስራችሁን በአግባቡ ስሩ። ደሞዝ በአግባቡ ጠይቁ። ምግብ በአግባቡ ጠይቁ፣ ብሉ፣ ጠጡ። ስለዚህ የእነሱን ልጆች መምታት እነሱ ከቤት ወጡ ብሎ አንዳንድ ጥፋቶችን ማጥፋት ጥሩ አይደለም። አንድ ቀን ትጋለጣላችሁ። አንድ ቀን ደብቃችሁ የምታጠፉት ጥፋት አንድ ቀን ይፋ ይወጣል። አረቦቹን ደግሞ ለመሸወድ አትሞክሩ። የአረብ ሞኝ የለም። በነገራችን ላይ የአረብ ጅል የለም። እኔ ሴትዮ አዲስ በጣም ታሪክ መሰላችሁ። እኔ ለመፈተሽ
በብዙ ነገር ያው በጸባይ ትፈትሻለች፣ ስራ ላይ ትፈትሻለች። እኔ ከቤት ስወጣ ትሰራለች አትሰራም፣ አጽጂ ብላ ትሄዳለችም እና አልጋ ስር ሶፋውን አንስተሽ እንዲያደርገሽ ስሪ ነው። ሁሌ ነው በየቀኑ ነው የሚነሳው። የአረብ ሀገር ደግሞ ታውቃላችሁና ሶፍት ማለት ነው ንጹህ ሶፍት ጠቅልላ ሶፍት ጠቅልላ ሶፋው ስር ትጥል ነበረ። ምሱን ለመሰለሽ የምታደርጋቸው እኔ ያዘዝኳትን ስራ ትሰራለች ወይ በአግባቡ ለማለት ነው እንጂ አንድ ሰው ዝም ብሎ መቼ ሶፍት የሚጥልበት ቦታ ጠፍቶት አይደለም። ደግሞ አይታችሁ ስታዩ ደግሞ በጣም ነው የሚያበሽቃችሁ። እውነት ለመናገር ለጥንቃቄ ግን ለእኔ ጥሩ ነው። ሶፍት ጠቅልላ ሶፋ ስር ታረቃለች። እና ደግሞ አሉ የልጆች ልጆች ያላቸው ልጆች ምስት ምናምን በጣም ሽንት ቤቱ ብዙ ከመሆኑ የተነሳ ይሄ ፐፐርስ ነው ሀፋታ የምትሉት ሽንት ቤቱን አንዳንድ ይቀመጣል። ለምን መሰላችሁ? አንዳንድ የሚቀመጠው እጣን እያጨሰችበት ሽቶ እያርከፈከፈችበት እንዳይመስላችሁ። ምን ያህል ሰራተኛዋ ስራዋን በአግባቡ ትሰራለች ብላ ቼክ እያደረገችኝ ነው። ምክንያቱም ትናንትና የታጠበ ሽንት ቤት ዛሬ ታጥቧል ወይ ብላ ለማየት ነው። ምክንያቱም ሽንት ቤቱ ስለሚበዛ በቀን መታጠብ አለበት። እንግዲህ እንደ ቤቱ ሊለያይ ይችላል አላውቅም። እኔ በቀን ነው የማጥበው። እግዚአብሔር ይመስገን አሁን ጥሩ ነው። በፊት በጣም ብዙ ሽንት ቤት ነበር የማጥበው እና በጣም እኔ ስልችት ይላል። ይሄ ምንድነው ብሩሽ ምናምን ይዞ ሱክ ማለት ሌላ ስራ ብታዙኝ ይሻላል ማለት ከብዛቱ አንጻር ነው እጅ የሚላችሁ እንጂ ስራ እኔ ወድጄ ፈቅጄ ነው የምሰራው። ለስራ ችግር የለብኝም እና አንዳንድ ነው በቃ ችግር የለውም እኮ አንድ ሽንት ቤት ብቻ ማታም ጠዋትም ቀንም ብታጥብ ችግር የለውም። ግን እኔ ሽንት ቤቱን ማጠቤን የምታውቀው ያቆሻሻ ስነሳ ነው ከዛ ላይ ማለት ነው። አይ በቃ እኔ ትናንትና አጥቤ ያለው ዛሬ አንድ ቀን ልለፍና አንድ ቀን ልጠብ ካልኩ ሄዳ ነው የምታየው። ስትመጣ ከስራ ሆነ ነገር ካለ ማለት ነው እንደዚህ ጣውላ አለ አይደል እንደዚህ ታለች ዛሬ በሩ አልጸዳም፣ መስኮቱ አልጸዳም፣ ይሄንን አላጸዳሽም። አሁን እንኳን ትታለች ባይባልም እንደ በፊቱ አይደለም። ስራችሁን ግን በአግባቡ ስሩ። በተለይ እነሱ ካመኗችሁ ስራ ላይ ትሰራለች፣ ስራውን በአግባቡ ትሰራለች ብሎ ካመኑ ብዙ ንጭንጭና እንትን አይኖራቸውም፣ ብዙም አይከታተሏችሁ ማለት ነው። እና እኔ እናት በተለይ አዲስ ከኢትዮጵያ የሚመጡት የቤት ሰራተኞችን መጥፎ ነገር በቲክቶክ ላይ ቪዲዮ እየሰራችሁ አታለማምዱ። አዲስ ስንሆን ደግሞ በቃ ሰው ያየውን መከተል ስለምንወደኛ አናውቅም። እባካችሁ እንደዚህ ነገር አታድርጉ። እንኳን ልጆቻቸውን አሮጊቶቻቸውን መተን አገላምጠን ይቅርና እንደዚሁም ራሱ አልተሳካለንም እና አታድርጉ ፕሊዝ። ስወዳችሁ አታድርጉ።